የጨለማው ምስጢር ከዘመናት በፊት በተራራና በዱር መካከል የተሸሸገ አንዲት ትንሽ መንደር ነበር። ይህ መንደር በቀን እጅግ ደስ የሚል ነበር። ሕፃናት ይጫወቱ፣ ሰዎች ይሰሩ እና እርሻዎች አረንጓዴ በሆነ ሕይወት ይሞሉ ነበር። ግን ሌሊት ሲወርድ ነገሩ ይቀየር ነበር። ሰዎች ከሰማይ የሚመጡ እንግዳ ድምፆችን ይሰሙ ነበር። የእንስሳት ጩኸት ይቆም፣ እንደሚታይም ነገር በጨለማ ይንቀሳቀስ ነበር። ሰዎች ይህን ሁሉ በመፍራት የጨለማው መናፍስት ብለው ይጠሩት ነበር። በዚህ መንደር የሚኖር አንድ ወጣት ነበር። ስሙም አርአያ ይባላል። አርአያ ከሌሎች ይልቅ እጅግ የሚያስተውልና የማይፈራ ነበር። ሰዎች ሲሸሹ እርሱ ይመለከት ነበር። ሰዎች ሲዘጉ እርሱ ይፈትሽ ነበር። አይፈራም። አንድ ሌሊት በጨረቃ በሙሉ ሲበራ አርአያ የመንደሩን ዳር አልፎ ወደ ዱር ገባ። እውነቱን ማወቅ አለብኝ ብሎ ራሱን ማነጋገር ጀመረ። እርሱ በዱር ውስጥ እየተጓዘ ሲሄድ ድንገት የሚያስፈራ ብርሃን አየ። ብርሃኑ ከመሬት ውስጥ እንደሚወጣ ያስፈራ ነበር። ቀስ በቀስ ቀረበ። ልቡ በፍጥነት እየመታ ነበር። በመጨረሻ አሮጌ ድንጋይ በመካከሉ የተከፈተ ጉድጓድ አገኘ። ከውስጡ ብርሃን ይወጣ ነበር እና ያልተለመደ ድምፅ፣ እርዳኝ የሚል ድምፅ ነበር። አርአያ ወደ ጉድጓዱ ውስጥ ወረደ። በውስጡ እጅግ አስገራሚ ነገር አገኘ። አንድ ታላቅ ቤተ መቅደስ ነበር፣ ግን ከሰው አይደለም የተሰራ። ግድግዳዎቹ እንደሚንቀሳቀሱ ያሳዩ ነበር። ብርሃን እንደ ሕይወት ይበራ ነበር። መካከሉ ላይ አንድ ነገር ተቀምጦ ነበር። እንደ ሰው ይመስላል፣ ግን አይኖቹ ብርሃን ነበሩ። በመጨረሻ መጣህ አለው። አርአያም ተደናገጠ። ማነህ ብሎ ጠየቀ። ይህ ምንድን ነው አለ። እርሱ ፈገግ አለ። እኔ እውነት ነኝ። ሰዎች የሚፈሩት ጨለማ አይደለሁም። የሚፈሩት ነገር በላይ ነው አለው። በላይ ብሎ ጠየቀ አርአያ። በላይ ማን ነው አለ። ድንገት መሬቱን መንቀጥቀጥ ጀመረ። ከላይ አስፈሪ ድምፅ ተሰማ እና ጨለማ በፍጥነት ወደ ታች መጣ። ጊዜ የለህም አለው። መንደርህን ማዳን ከፈለክ እኔን ነፃ ማውጣት አለብህ አለው አርአያን። አርአያ እያመነ አልነበረም፣ ግን ከላይ የሚመጣው ነገር ከማንኛውም ፍርሃት በላይ ነበር። አርአያ በፍጥነት ሰውየውን ቀረበው። እጁ ያለውን ሰንሰለት ለመፍታት ሞከረ፣ ግን ሰንሰለቱ እንደ ብረት አልነበረም፣ እንደ ኃይል ነበር። በብልህ ብቻ ማስፈታት ትችላለህ አለው ሰውየው። አርአያ አይኑን ዘጋ እና ሁሉን ነገር አሰበ። መንደሩን፣ ቤተሰቡን፣ ሕፃናትን ማሰብ ጀመረ። በዚህ ጊዜ እጁ ብርሃን ጀመረ። ሰንሰለቱ ተሰበረ እና በዚያ ጊዜ ጨለማው ወደ ውስጥ ገባ። እንደ ጥቁር ጭጋግ ይመስል ነበር፣ ግን አይኖች ነበሩት እና በሰው ልብ ውስጥ የሚገባ ፍርሃት አየ። አርአያ ደነገጠ፣ ግን አልሸሸም። እኛ አንሰንፍም አለ። ጨለማው እንደ ሕይወት ያለ ነገር ነበር። በቤተ መቅደሱ ውስጥ እየሰፋ ሲመጣ አየር እንኳን እንደመጨናነቅ ተሰማ። አርአያ እነሱን በአይኑ ብቻ አልተመለከተም፣ በልቡ ውስጥ እንደሚገባ ተሰማው። ፍርሃት፣ ጭንቀት፣ ጥላቻ፣ ሁሉም ነገር በአንድ ጊዜ ወደ ልቡ ገባ። ይህ ምንድን ነው ብሎ ጠየቀ። አሁንም ደግሞ በንቃት ጠየቀ። ነፃ የወጣው ሰው ወደ እርሱ ተመለከተ። አሁን ግን አይኖቹ እጅግ ጥልቅ ነበሩ። ይህ የሰዎች ፍርሃት ነው። ከብዙ ዓመታት በፊት ዘግይቶ ነበር። ማን አስገባው? አርአያ ጠየቀ። ሰዎች ራሳቸው አለው። ፍርሃት፣ ጥላቻ፣ ክፉ ሐሳብ፣ እነዚህ ሁሉ ሲሰበሰቡ እንዲህ ይሆናሉ። እኔ ግን ለመግደል አይደለሁም የተዘጋጀሁት፣
ለመጠበቅ ነበር ብሎ መለሰለት። ጨለማው ቀስ በቀስ ወደ እሱ ቀረበ። ድምፁ እንደ ሺዎች ሰዎች አንድ ጊዜ ሲናገር ይመስል ነበር። እኔን አትከተሉ አለ። እኔ እውነት ነኝ አለ ደግሞ። አርአያ እጁን ጨመረ፣ ግን እጁ እየተንቀጠቀጠ ነበር። እኔ ልወጋው አልችልም አለ። ሰውየው ግን እጁን በእርሱ ላይ አኖረ። መዋጋት አይደለም የሚያስፈልገው፣ መቀበል ነው። መቀበል ብሎ ጠየቀ አርአያ። አዎ፣ ፍርሃትን ስትሸሽ ይከተልሃል፣ ስትቀበለው ግን ይወድቃል። አርአያ ቀስ በቀስ ወደ ጨለማው ተመለከተ፣ አልሸሸም። አርአያ አንድ እርምጃ ወደ ጨለማው ወሰደ። ልቡ እየመታ ነበር፣ ግን አይኑ ጠንካራ ነበረ። እኔ ፈራለሁ አለ አርአያ፣ ግን አልሸሸም። ጨለማው አለመንቀሳቀሱን አላቆመም። እንደሚደነግጥ ይመስል ነበር አርአያ ቀጠለ። ክፉ ሐሳብ አለኝ፣ ፍርሃት አለኝ፣ ግን እኔ ከዚህ አይደለሁም አለ አርአያ። በዚያ ጊዜ በልቡ ውስጥ ብርሃን ወጣ። ብርሃኑ ቀስ በቀስ ወደ ጨለማ ገባ። ጨለማው መጮህ ጀመረ፣ ግን እንደ መጥፋት አይደለም፣ እንደ መቀየር ነበር። ቀስ በቀስ ጥቁር ጭጋግ ወደ ብርሃን ተቀየረ እና በአንድ ጊዜ ሁሉም ነገር ጸጥ አለ። ቤተ መቅደሱ ብርሃን በሙሉ ተሞላ። ሰውየው ፈገግ አለ። ተሳክቶልሃል አለው ሰውየው። አርአያ ደነገጠ። ጨለማው የጠፋ ነው የመሰለው። አይ ተቀይሯል፣ እንደ ሰው ልብ ነው። ክፉ ነገር እንኳ ወደ ጥሩ ሊቀየር ይችላል አለ። ከዚያ በኋላ መንደሩ ተለወጠ። ሌሊት አሁን አልነበረም። የፍርሃት፣ የሰላም፣ የሁሉም ነገር ጸጥ አለ። አርአያ ግን አልተመለሰም። እንደ ድሮው እርሱ አሁን እውነት ያየ ሰው ነበር። ቤተ መቅደሱ በብርሃን ተሞልቶ ነበር፣ ግን አርአያ ልቡ ውስጥ አዲስ ጥያቄ ተነሳ። እኔ እንዴት አደረግኩ? በዝምታ ጠየቀ። ሰውየው ቀስ ብሎ ተመለከተው። አሁን ግን የእርሱ ቅርጽ እየጠፋ ነበር፣ እንደ ጭጋግ ወደ አየር እየተቀላቀለ ነበር። ምክንያቱም አንተ እውነት ተቀብለሃል አለው። አንተ ማነህ አለ አርአያ። አርአያ በፍጥነት ጠየቀ። ሰውየው ፈገግ አለ። እኔ አንተ ክፍል ነኝ፣ ሁሉም ሰው ውስጥ ያለ ብርሃን። በዚያ ጊዜ አርአያ ተደናገጠ። እንግዳ ጨለማውስ ብሎ ጠየቀ አርአያ። ደግሞ አንተ ክፍል ነው አለው። ሰው ብርሃንና ጨለማ ነው። ሁሉን ሲቀበል ብቻ ሙሉ ይሆናል። እንደዚህ ከተናገረ በኋላ ሰውየው በሙሉ ጠፋ። ቤተ መቅደሱም ቀስ በቀስ መቀነስ ጀመረ። እንደ ህልም እየጠፋ ነበር። አርአያ በድንገት ራሱን ከዱር ውጭ አገኘ። ፀሐይ እየወጣች ነበር እና መንደሩ እንደ አዲስ ቀን ይመስል ነበር። ሰዎቹ ወጥተው ተመለከቱት። አርአያ ምን ሆነ ብሎ ጠየቀ። እሱ ቀስ ብሎ ፈገግ አለ። ጨለማው አልጠፋም፣ ግን አሁን አንፈራም። ከዚያ ቀን ጀምሮ መንደሩ ተለወጠ። ሰዎቹ ፍርሃታቸውን መዋጋት አልጀመሩም፣ መረዳት ግን ጀመሩ። አርአያ ደግሞ ከመንደሩ ውጭ መጓዝ ጀመረ። ሌሎች ሰዎች ያውቁት እንዲችሉ እውነትን ማስረዳት ጀመረ። ሰው በውስጡ ያለውን ጨለማ ሲፈራ ይጠፋል፣ ግን ሲቀበለው ወደ ብርሃን ይቀየራል። አያችሁ? እንዲህ አይነት ታሪክ እንዲደርሳችሁ ላይክ፣ ፎሎ በማድረግ ቻናላችንን ይቀላቀሉ። መልካም ውሎ። ከዚህ ካነበብነው ታሪክ ውስጥ የተለየ አስገራሚና አስተማሪ መሆኑን በኮሜንት አሳውቁን። እናመሰግናለን።